በ1.9 አሁን ቢትዝ ነው የሚገዛው። እኛ ጋር ግን ለልጅ ልጅ የሚተላለፍ ለዛው መሀል ከተማ ላይ ተክለ ሃይማኖት ላይ በ1.9 ገዝተን ለቤተሰብ ወይ ደግሞ ለራስ መስሪያ ታውለዋለህ ማለት ነው። ድጋሜም አይደገም። እውነት ለመናገር በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ የሚሸጥ ሪል ስቴት የለም። በዚህ ቻናል ለሚመጡ ደግሞ የተወሰነ ከ10% እስከ 20% የሚደርስ ልዩ ቅናሽ ያዘጋጅቻለሁ። ግን ያው ከ10 ቤት አይበልጥም። በማህበር 30 ቤት ነው የገዙት። እዛው ጎማ ተራ የነበሩ ሰዎች መጥተው 30 ሱቅ በአንዴ ነው የገዙት። እንደዚህ እየታመምኩኝ እዚህ ድረስ እንድመጣ ያደረገኝ ጉልበት የሆነኝ የእናንተ መልካም ፍቃድ ነው። የእናንተ በራችሁን ከፍታችሁ ስለተቀበላችሁ ነው። እንደው እያወራን ያለነው ተክለ ሃይማኖት መርካቶ ላይ ስለሚገኝ ሱቅ ነው፣ ሞል ነው። እንደው ይሄ ነገር ይቀመሳል ወይ የሚል ጥያቄ ሰው ማንሳቱ አይቀርም። ራስን ንገረን። እሺ፣ አመሰግናለሁ። ካሳ እባላለሁ። የሜሪት ፕሮፐርቲ የሽያጭ ሱፐርቫይዘር ነኝ። እንግዲህ ሁላችሁም ካሁን በፊት ታውቁኛላችሁ። አሁን ደግሞ ሜሪት ላይ የተሻለ ነገር ይዘን መጥቻለሁ ብዬ አስባለሁ። ብዙ ነገሮችን ያስተካከልኩት ነገር አለ እኔ ራሱ። ምክንያቱም አንድ ሰው መጀመሪያ ላይ እየተማረ ነው የሚሄደው። ኦልሞስት ከ2009 ጀምሬ ሪል ስቴት ላይ ነኝ። ግን በዛን ሰዓት የምማራቸው ነገሮች በሄሪት የተማርኳቸው ነገሮች አሉ። ያው ከስተመርን እንደዚህ ግዙ ምናምን ከማለት በፊት መጀመሪያ አንተ እንደ ከስተመር ሆነ ያሉትን መጀመሪያ ነገሮችን ማጣራትና ማየት፣ ከዛ ደግሞ የሚመጣባቸውን ለደንበኞች አንተን አምነው እስከገዙ ድረስ የሚመጣባቸውን ኮንሲኩዌንስም ማወቅ አለብህ ማለት ስትበስል እና ትንሽ ያው እየገባ ሲሄድ ወደ ከስተመር ታደላለህ። ሆነ ስለምናገርና በጣም እኔ ተቻረገኝ ነገር ምን እንደሆነ ታውቃለህ? አንተን በደንብ የሚከታተሉ ሰዎች እኔ ጋር ሰላዩ ብቻ ስጠፋ እኔ ጋር በተደጋጋሚ ሲደውሉ ሰው ነው ለካ ጌጡ የሰው እና በጣም ተቻረገኝ ነገር አለ። አሁን ነገሮችን ወደ ሪል ስቴት ሰው ከመግባቱ በፊት ጥሩ አማካሪ ያስፈልገዋል ብዬ አስባለሁ። ስለዚህ ጥሩ አማካሪም ብቻ ሳይሆን ያ አማካሪ ነገሮችን መጀመሪያ ለከስተመር የሚሆነው ነው ወይስ አይሆንም የሚሆን በደንብ አይደንቲፋይ ማድረግ አለበት። በቃ ለረጅም ጊዜ ቤተሰብ እንዲኖር ከፈለግ ሲገዙ ያለምንም ኢንፍሌሽን ሬት አውቶማቲካሊ ኮሉ መውጣት አለበት ብዬ ነው ያሰብኩት። እኔ ካሁን በኋላ የምገባበት ሪል ስቴት ኢንፍሌሽን ሬት የማይኖረው ፉል ፊኒሽድ ሆነ እና በተቻለ መጠን ቦታውን ሎኬሽኑን ያማከለ ወደፊት ለልጅ ልጅ ስታስተላልፈው ደስ ብሎ ወይም ንብረት አሴት አለኝ የምትል አይነት ክላይንት መሆን አለብኝ ብዬ ነው ያሰብኩት። ከዛ በኋላ ነው ወደ ፒያሳ ሽፍት አድርጌ አሁን እግዚአብሔር ይመስገን እዚህኛውም እንግዲህ ዋንጫ ተሸልሜያለሁ። ዋንጫ በነበርክበት ቦታ ተሸላሚ ነህ። እሱ ከድርጅቱም ያለህን ትረስት ያሳያል። እኔ ደግሞ ቤተሰቦቼን ነው ለእናንተ መልከው የሚያምኑን የሚወዱን ሰዎች ናቸው እናንተ ጋር እየመጡ የሚገዙትና ፊድባክ እኛም ይደርሰናል። ተመስጋኝ ነህ። የኔ ተመልካቾች ያመሰግኑሃል። ለዚህ ደግሞ በጣም አመሰግናለሁ ማለት እፈልጋለሁ። ከስተመር ሃንድሊንግ ራሱን የቻለ ነገር ነው። ሰዎች ቤት ሲገዙ አሴት ነው፣ የእድሜ ዘመን ሴቪንጋቸውን ነው እንትን የሚሉትና ይህንን ተረድቶ በደንብ እነሱን ተረድቶ ከነሱ ጋር አብሮ መርጦ ከነሱ ጋር የሚደረገውን አድርጎ መጨረስ በጣም በጣም የሚያስመሰግን ስራ ነው። ቴንኪው ማለት እፈልጋለሁ። ቴንኪው። እኔም በጣም ማመስገን እፈልጋለሁ። እናንተ ብዙ ሰው ጋር ማስተዋወቀኛል። አብዛኛውን ስለ ኔት ኤሪያ ብዙ እንትን የለውም። ቤት መግዛቱን ነው ወይ ሱቅ መግዛቱን ነው፣ ኢንፍሌሽን ሬት መኖርና አለመኖሩን እንደገና ደግሞ ጥሩ ሎኬሽን ነው በስንት ይከራያል የሚሉትን ነገሮች ከስተመር ያው ቤት ሽያጭ ሲወጣ ብዙ እንደዚህ ኮንሲደር ላይ ያደርግ ይችላል። ግን ትክክለኛ አማካሪ ከሆነ እነዚህን ነገሮች በግልጽ መናገር አለበት ብዬ አስባለሁ። አሁን የተረዳውን ምንድነው
በቃ እንደዚህ አይነት አግሪመንቶች ሲመጡ አለመቀበል ነው መጀመሪያ። ምክንያቱም በአንተ በኩል ስለሆነ ስህተት የሚሰራው ማለት ነው። አንተን አምኖ ደግሞ ሲገዙ እነሱም በዛው ስለሚሳሳቱ አሁን ምንድን ያደረኩት የሚሸጠው በሙሉ ኔት ኤሪያ ነው። ኔት ኤሪያ ማለት የምትሰራበትን ወይም የምትኖርበትን ብቻ እንድትገዛ ያ ማለት ኦነሩ ጋር ነው ዲል የምታደርገው። እኔ እንደዚህ መስፈርት አለኝ ይሄን ነገር የምታደርግ ከሆነ አንተ ጋር ጆይን አድርጌ መስራት እችላለሁ ብለህ ዲል አድርገህ የምትጨርሰው ያንን። ለምን አንተም ብሎ የሚቀመጡ ከስተመሮች ድጋሚ ማልቀስና ወይም የሆነ ነገር መሆን የለባቸውም ብዬ ስለማስብ ማለት ነው። አሁን የሚገርም ነገር በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ ነው አሁን እየሸጥን ያለን። እነዚህ ሶስቱ ነገሮች አሟልቼ ነው የመጣሁት። ብዙ ነገር እየተማርክ ትመጣለህ። ከስተመሮችም በደንብ ደስ እንደሚሰኙ እርግጠኛ ነኝ። ሎኬሽኑም ተክለ ሃይማኖት አዲስ እየተሰራ ነው። ተክለ ሃይማኖትና ማርካቶ በሙሉ ከላይ በደንብ ከላይ ጀምረን በደንብ እናስተዋውቅ ወይ ደግሞ እድሉን ልስጣችሁ። እናንተ የምታደርጉልን ነገር በጣም ትልቅ ስለሆነ እኛም ተመልካቾቻችን ጋር እንድትደርሱ እንፈልጋለን። ብዙ ጊዜ ፈልገን ከጎናችን ስለምናገኛችሁ በዛሬው ኬዝ ጨምሮ በጣም ብዙ ስራ ስለምትሰሩልን እኛም ደግሞ እድል እንስጣችሁ። እስቲ አሁን የት ነው ያለነው? አሁን የት ነው የገባኸው? ምን እያቀረባችሁ ነው የሚለውን ከድርጅቱን ባክግራውንድ ጀምሮ እስቲ ንገረን። እሺ አመሰግናለሁ። ባክግራውንዱ ከ15 ዓመት በላይ ኮንስትራክሽን የቆየ ካምፓኒ ነው። 5 ዓመት ኤክስፒሪየንስ ነው ያለው። ብዙ ቦታዎችን ሰርቷል። አሁን ደግሞ የራሱን ብራንድ ለመስራት እዚህ አፓርትመንቱን ኦልሬዲ ሽያጭ ስለጨረስን በሁለት ወር ጊዜ ውስጥ ነው ሽያጭ ጨረስነው። እዚህ ፒያሳ ላይ ማለት ነው። እዚህ ቢሮ ጎን አይቼው ነበር። ኮንስትራክሽኑ 6 ወራችን ነው ከጀመርን ሽያጭ ራሱ ከጀመርን አሁን 3ኛ ስላብ እየሞላን ነው። በጣም በሚገርም ሁለት ብሎክ ነው። ሄደን በመጣን ቁጥር ወደዚህ የማይበት ፕሮግረስ በጣም አስገራሚ ነው። በዚህ በጣም ኮሚትድ የሆነ ካምፓኒ ነው። እንደገና ደግሞ አሁን ተክለ ሃይማኖት ጋር 2 ወር አይሆንም እሱ ከግራውንድ ጨርሰን አንደኛ ቤዝመንት እየሞላን ነው። ስለዚህ ፍጥነቱ በጣም ከፍተኛ ነው። 2 ወር በማይሞላ ጊዜ ውስጥ እዛ ያለው አካባቢን ያንቀሳቃሲው እንዲያውም አሁን እየመጡ ያሉት እዛው አካባቢ ላይ ያሉ ሰዎች ናቸውና ይሄንን ጥሩ እድል ደግሞ ያንተ ኦዲየንሶች ቢያገኙ ደስ ይለኛል። እውነት ለምናገር ለምን የምሰጠው ሌላ ነገር የለኝም። በደንብ እኛም ለተመልካቾች ድጋሚ ማይደገም እውነት ለምናገር በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ የሚሸጥ ሪል ስቴት የለም። አንድ አመት ነው ዴሊቨሪው። G+5 ሞል ነው። በጣም እጅግ ዘመናዊ ሞል ነው። 6 ሊፍቶች ይኖሩታል። 2 ትልልቅ የካርጎ ሊፍቶች አሉት። 4 የሰው ማመላለሻ አለው። በእያንዳንዱ ጌት ደረጃ አለው። ምክንያቱም እንዳጋጣሚ ሆኖ 4ቱንም ማዕዘን ሮድ ተች ያደርገዋል። ትልልቅ መንገድ 20 ሜትርስ እና ዋናው አስፋልትን ተች ስለሚያደርገው በጣም የሚያምር ቦታ ላይ ነው። ምናልባት ካወቀው ሳምሰንግ ካምፓኒ ያለበት ሎኬሽን ዋይዝ ተክለ ሃይማኖት ጋር በደንብ ሎኬሽን ዋይዝ ያለው ነገር ሎኬሽን ዋይዝ ተክለ ሃይማኖት ጋር ነው። ዋናው ጋራድ ህንጻ የሚባል ወይም ይሄ ሳምሰንግ ካምፓኒ ያለበት ከሱ ፊት ለፊቱ ላይ ነው ዋና መንገዱ። የሳምሰንግ ካምፓኒ በዚህኛው በኩል አለ፣ የኛ ሞል እዚህኛው አለ። ስለዚህ አሁን ደግሞ ያ አካባቢ በደንብ እየጸዳ ነው። ለምን ይሄ አደባባዩ እየፈረሰ አሁን አይተው ከሆነ መብራቶች እየስተካከሉ ምናምን ያሉት እና የኛን ሞል እንደ ኦፈር ነው የምናቀርበው ብራንዱንም ለመገንባት ስለሆነ በጣም የሚያምር ሞል ነው እየገነባን በከፍተኛ ፍጥነት ነው። የመረከቢያ ጊዜው ደግሞ 1 አመት ብቻ ነው። ባናደርስ 1 አመት ላይ ባናደርስ ለእያንዳንዱ ለወር ሊሚት አድርገናል። ይሄ አስገዳጁ የሚባለው አይነት ነውና 30 ሺህ ብር እንቀጣለን። አንድ ሁለተኛ ደግሞ ፊክስድ ፕራይስ ስላደረግ ነው የሚመጣው ኢንፍሌሽን በሙሉ ወደ ድርጅቱ ነው የሚጠቁመው። ስለዚህ ከዛ ሁሉ መጀመሪያ ምንድነው ያደረግነው 5 ስትራክቸሩን ይሄ ከግራውንድ እስከ 5ኛ ፍሎር ስትራክቸር የሚያወጣ ብረት ኦሬዲ ኦርደር አድርገናል። እየተሰራ ነው። ሳይቱ በጣም ገብቶ ማየት ይችላል። ማንኛውም ሰው ፍጥነቱን ማየት ይችላል። ሙሉ ማቴሪያሉን ቀድመን ለማስገባት ነው የመረከው። ኦልሞስት 80%ን ቀድመን እኛ ሂደንበታል ማለት ነው። ስለዚህ ደንበኛ ሲከፍል ለሰራተኛ ለምናምን ነው እንጂ የሚሆነው ለመስሪያ አይሆንም መቼም። ስለዚህ 100% የሚከፍል 50% የሚከፍል ደግሞ በዚህ ቻናል ለሚመጡ ደግሞ የተወሰነ ከ10% እስከ 20% የሚደርስ ልዩ ቅናሽ ያዘጋጅቻለሁ።
ግን ያው ከ10 ቤት አይበልጥም። እኛም አጋጣሚ ካሁን በኋላ ላላገኘው እችላለሁ ይሄን እድል። ለምን አብዛኛውን ካየው ሜቴሪያ አይሸጥም፣ ያፈርስብሃል። አንዳንድ ደግሞ ፉል ፊኒሽድ አይሆንም ይላል። አንዳንድ ደግሞ ፊክሰር ፕራይስ አላደርግም እስኬሌሽን ሬት ትንሽ ጨምርበታለሁ ሊል ይችላል። እነዚህን በሶስት ግን አሟልቶ በቃ የደንበኛ ስጦታ እንደመስጠት ነው አሁን የምቆጥረው። የተወሰኑ ሱቆችም ስለሆኑ አክቹአሊ ለዛም ይመስላል ሊሚት ያደረገው ድርጅቱ እንጂ በሂውጅ ብንወጣ ሌላ ቦታ ላይ አሁን ስንገባ እንደዚህ እድል አይኖርም። ስለዚህ ይህንን እድል ግን በተለይ ሎኬሽን አድቫንቴጅ ስለሚወስዱ አሁን ሎኬሽኑን በደንብ እንድናወራበት ነበር። ምክንያቱም 1.9 ሚሊዮን ብር እኮ ነው ያለው እኛ ጋር አሁን 1.9 ሚሊዮን ብር ተክለ ሃይማኖት ጋር መርካቶ ነው ኦሬዲ 1.9 በኔት ኤሪያ 11 ካሬ ማለት ሰፊ ነው በጣም ኔት ኤሪያ ስለሚሆን ማለት ነው። 22 ካሬ 32 ካሬ ያሉ መርጃ አድርጎ መጠቀም የሚፈልግ እና ከአራት ሱቅ በላይ ደግሞ የሚፈልግ ሰው ካለ ስፔሻል ዲስካውንት ማለት ተጨማሪ ዲስካውንት ከነገርኩ ከ10 እስከ 20% ውጭ ደግሞ በግሩፕ ዲስካውንት ቢባላል እሱን ተጠቅመው እኛም ለማስረከብ ስለሆነ በእርግጠኝነት ሰው ተደስቶበት በቃል እኔም ጥሩ ነገር የምሰጣቸው የሳይት ነው በእርግጠኝነት። ከዛ በኋላ እንደዚህ አይነት ቻንስ ራሱ ላላገኝ ይችላልና ደግሞ ይሄን ቻንስ ላንተ በመስጠቴ በጣም እድለኛ ነኝ። እኔም በጣም ደስ ብሎኝ በጣም በአጭር ጊዜ ነው እኛ የፈለግነውን ነገር ያመቻቻችሁልን። ዛሬ እንደዚህ እየታመምኩኝ እዚህ ድረስ እንድመጣ ያደረገኝ ጉልበት የሆነኝ የእናንተ መልካም ፍቃድ ነው። የእናንተ በራችሁን ከፍታችሁ ስለተቀበላችሁ ነው። እንደው እያወራን ያለነው ተክለ ሃይማኖት መርካቶ ላይ ስለሚገኝ ሱቅ ነው፣ ሞል ነው። እንደው ይሄ ነገር ይቀመሳል ወይ የሚል ጥያቄ ሰው ማንሳቱ አይቀርም። እንደው ከዋጋ አንፃር እንዴት ነው ያላችሁ ነገር? በጣም ፌር የሆነ ፕራይስ ነው ያለው። እንደነገርኩ ፊክስድ ፕራይስ ነው። ኔት ኤሪያ ነው የሚሸጠው። ፉል ፊኒሽድ ነው። እነዚህን ሶስቱን እንኳን ይዞ በጣም ፌር የሆነ ፕራይስ ነው። አሁን ቪትዝ እንኳን ዝቅ ያለ ሞዴል እንኳን ብናይና ቪትዞችን እንኳን እንግዛ ብንል ለራይድ ምናምን ስራ እስከ 2 ሚሊዮን 2.23 ያው ብሩ ዲቫሉዌሽኑን እያየው ነው በየአመቱ የኛ ብር በ1.9 አሁን ቪትዝ ነው የሚገዛው። እኛ ጋር ግን ለልጅ የሚተላለፍ ለዛው መሀል ከተማ ላይ ተክለ ሃይማኖት ላይ በ1.9 ገዝተን ለቤተሰብ ወይ ደግሞ ለራስን መስሪያ ታውለዋለህ ማለት ነው። ከዛ ጀምሮ ቅድመ ክፍያው ከ640 ሺህ ብር ጀምሮ ነው ያለው 32 ካሬ ያንን ሰው መጠቀም ይችላል። ከግራውንድ እስከ 5ኛ ፍሎር ግን አለን። ለየት የሚያደርገው እዚህ ሞል ላይ ምን መሰለህ በዚህ በጣም ወድጆ ነው የሚሸጠው። ለየት የሚያደርገው ሐሳብም ጨምረንበት 5ኛ ፍሎር ለቢሮና ለስቶር አገልግሎት ብቻ እንዲገዙ ነው ያደረግነው። 5ኛውን ፍሎር የመጨረሻውን ፍሎር ለቢሮ አገልግሎትና ስቶር ለምን ታች ሱቅ ይኖራል። የገዛ ሰው ላይ ሾሩም ይኖረዋል። ያልገዛ ደግሞ አትሊስት ተከራይቶ ሌላ ቦታ ሳይንከላከል ላይ ወጥቶ አሳይቶ ማድረግ። ለምን ይሄኛው 5ኛ ፍሎር የሚገዛውም ራሱ እዛው ላይ ማርኬቲንግ ቢዝነስ ይፈጥራል። ለምን ታች ያሉ ሰዎች ሌላ ቦታ ከሚከራዩ መጋዘን ላይ ሄደው እንደ ሾሩምም እንደ ሳምፕልም ማስቀመጫ ይሆናቸዋል ብለን ስላስብ። ሌላው ትልልቅ ይሄ የጣቃ ልብስ የሚይዙ ካፌ፣ ሬስቶራንት፣ ባንክ በጣም ምርጥ ቦታ፣ አስተማማኝ ቦታ ሰፋ አድርጎ ይዞ ዲስካውንት እንሰጣቸዋለን። በደንብ ዲስካውንት እንሰጣቸዋለን። በተለይ አንተ እየተናገርክ ምን እያሰብኩኝ ነበር መሰለ 650 ሺህ ብር ነው ያልከኝ። 640 ሺህ ብር ነው እንግዲህ መጀመሪያ ከፍያ የ32 ካሬ ለዛ 640 ሺህ ብር እዛ አካባቢ የሱቅ የክራይ ዋጋ አይሄልም። በጣም ለዛ እኮ ነው በክራይ ራሱ ይሄንን ገንዘብ ታወጣዋለህ። ቴንኪ በቃ ለዛ ነው ደስ ብሎኝ የሚሸጥ ያልኩ። ለሰው የሚሰጥ በቃ ይሄ ለሰው የሚሰጥ ከሆነ ሰዓት አንዴ የምታገኘው እድል የለም። በቃ ይሄ ሰው እዚህ ጋር ቢመጣልኝ ብለህ የምታስቡ ብዙ ሰዎችን ብዙ ቤተሰቦችን እኔ እዚህ ጋር ሱቅ ሰጥቻለሁ። አይቆጨኝም በቃ ምክንያቱም ድጋሜ እንደማላገኘው አውቃለሁ። እንደዚህ አይነት ነገር ከሶስት አንዱ ይጎላል።
ወይ ኔት ኤሪያም ካልኩሌት አድርጎ ይጨምርበታል ግሮዝ ኤሪያ ብሎ ወይ ደግሞ ኢንፍሌሽን ሬት ይጨምርበታል ወይ ደግሞ ሰሚ ፊኒሽድ ነው የሚሰሩት ብዙ ጊዜ። ስለዚህ ሶስቱንም በአንድ ላይ የያዘ ግን ለቤተሰብ እንደ ስጦታ ነው የምቆጥረው። ምንም አይነት ኢንፍሌሽን የለውም። በየሰዓቱ ተጨቅጭቀው ኢንፍሌሽን ክፈሉ ምናምን ሳይባሉ ፊኒሺንጋቸውን እዛው ማቴሪያል ጨመረ ብለው ሳይጨናነቁ ተጨርሶ ከተሰጣቸው ኔት ኤሪያ የሚሰሩበትን ኔት ኤሪያ ሙሉ ካገኙ ምን ትፈልጋለህ? ይሄ ነው ስጦታ ማለት። ስለዚህ ደስ ብሎኝ አሁን የተወሰኑ እያለቁ ስለሆነ የተወሰኑ ሱቆች ነው 10 ሱቅ ነው ያስፈቀድኩት። ስለዚህ በመረጡት ቦታ በመረጡት ሎኬሽን ላይ 10 ሱቆችን ለላንተ ቪዲዮ 10 ሰው ደንበኛ ካገኘ ሌላ ቦታ ላይ ደግሞ ስንሄድ የተሻለ ነገር ካለ ደግሞ እንደዚህ ጠርቼ የተሻለ ነገር እንሰጣቸዋለን። ለአሁኑ ግን 10 ሰው ነው ቀድሞ ለመጣ ይጠቀምበት። ለምን ቀድመን ነው የጀመርነው ሽያጭ ኦልሞስት 2 ወር ሆነና ኦልሞስት እያለቁ ነው። እዛው አካባቢ በማህበር 30 ቤት ነው የገዙት። እዛው ጎማ ተራ የነበሩ ሰዎች መጥተው 30 ሱቅ በአንዴ ነው የገዙት። በመውጣት አይፈልጉም። እዛ አካባቢ አንዴ የለመድከው ቦታ ቢዝነሱን ያውቁታል እና እንደዛ ሲል ብዙ ሰው ስበዋል እዛ አካባቢ እና ለኛ ለመሸጥ ራሱ አጠረን። በዛ ምክንያት ነው 10 ሱቆች ግን በእርግጠኝነት እለቃለሁ ያስባሉ። ለነሱም ጋርም ስለተነጋገር ቀድሞ ለሚመጡ 10 ደንበኞች አትሊስት ለዚህ የዚህ እንትን ተቋዳሽ ይሆናሉ ያስባሉ። እዛ አካባቢ ሲሆን እንዲህ አይነት አካባቢዎች ሰው የላይፍ ታይም ኢንቨስትመንቱን ነው የሚያውለው ብያለሁ እንዲህ አይነት ነገር ላይና እንዲህ አይነት ቦታ ሲሆን ሪሴል ቫልዩ ከግምት ውስጥ ይገባል። የመጀመሪያው ነገር ሰው ልብ ያከራየው ቢሸጠው የሚለውን ነገር ነውና ኤሪያው ከምንም በላይ እኔ በጣም ኢምፕረስ ስላደረገኝ ነው። ኤሪያው ብቻ አይደለም እኛ አሁን ኔት ኤሪያ ነው የሚሸጠው አንተ ካርታ ስታወጣ ግን ኮመን ኤሪያ ተጨምሮበት ነው የምታወጣው አንተ። ስለዚህ 22 ካሬ ገዝተህ ወደ 38 ካሬ ነው የሚመጣው። የዛን ብር ራሱ ትርፍ ነው። በቃ ሌላ እንተውና ማለት ነው የዛች ግሮዝ ኤሪያውን ጨምረህ ልትሸጠው ብትል እንኳን ወደፊት አንተ በ38 ካሬ ነው የሚሸጠው። ያን ቀላል አይደለም። በጣም ትልቅ ጥቅም በጣም ትልቅ ጥቅም ሎኬሽኑ እንዳለው ለሪሴል ይሄን ቤት የሚሸጠው አልኩ ለቤተሰብ ነው። በቃ ቤተሰብ እየጠራህ እዚህ ያዙ እያልክ ነው እንጂ እነዚህ በሚዲያ ወጥተህ የምትሸጠው አይደል። ግን ያው የኛ ሰው እንትን ይፈልጋል። ይሄ ምንድነው በደንብ መታወቅ ምናምን ስለሚፈልግ ወይ ደግሞ በማስታወቂያ በደንብ ሲነገረን ስለሚፈልግ ነው እንጂ እግዚአብሔር ነው የሚለው በኔት ኤሪያ በፉል ፊኒሽድ እና በፊክስድ ፕራይስ ስለሆነ እንደ ስጦታ ነው ሰው የሚሰጠው። 1 አመት ነው የሚረከበው። ቶሎ ብሎ ደግሞ ወደ ስራው ይገባል። እንደዚህ የተንዛዛ ፕሮጀክት የለውም። ለምሳሌ ከላይ አፓርትመንት ምናምን ቢኖረው ይቆያል አይደል? ይሄ ግን ውልህ 2 ቤዝመንት አለው ግራውንድ ፕላስ 5 ነው የሚለው። ስለዚህ በቃ ያንን ወስደህ በቤተሰብ ነው እንጂ የሚሸጠው ለማንኛውም ሰው ብዙ ምናምን ብለው የምትወጣው አይደለም። ለዛ ነው ቶሎ ያለቀብን። እሺ እንደው 6782 ካሬ ነው። በጣም ሰፊ ነው። አሁን መኖር ነበረበት ብዙ ሱቆች ስለሚሆኑ ግን እጃችን ላይ ያለው በጣም ሊሚት ኢቭን 11 ካሬ ካሁን በፊት ጠፍቶ አሁን እንደገና እንደ አዲስ ከተለቀቁት ላይ ነው ሪዘርቭ ተደርገው የነበሩ ቤቶችን ስንለቅ ነው የወጡት። ስለዚህ ቶሎ ነው የሚያልቁ። እሺ እንደው ይህንን ያክል በስፋት ያወራንለት ቦታ ከዋጋና ከካሬ አንፃር ምን አይነት ሱቆች አዘጋጅታችኋል የሚለውን ለተመልካች በቁጥር እስቲ እናወራ። በቁጥር ቴንኪው ሲመጡም የሚያገኙ ስለሆነ 11 ካሬ አለን፣ 16 ካሬ አለን፣ 22 ካሬ አለን፣ 32 ካሬ አለን። ከዚህ ውጭ ግን መርጃ አድርጌ ሰፋ ያለ ነገር ተጠቀማለሁ ካለ እንዳልኩ አንደኛ ዲስካውንትም ያገኛል። ተጨማሪ ዲስካውንት አለው። በእነዚህ ላይ ግን ከ10 እስከ 20% ቅናሽ አውጥተናል። ስለዚህ ያንን መጠቀም 50% ጀምሮ ለሚከፍሉ እስከ 100% ከ10 እስከ 20% አውጥተናል። ይሄን ለአንተ ደንበኞችም ይሰጣሉ። ባይዞ ወዳጆች ናቸው። ያንተ ብዬ ወዳጆች አላጣቂ ራሴ ናቸው እና ለ10 ሰዎች እነሱ ከተጠቀሙ በቂ ነው። ስለዚህ እንዲጠቀሙበት ነው። ከ1.9 ሚሊዮን ጀምሮ ለስቶር፣ ለቢሮ፣ ለሱፐር ማርኬት፣ ለፋርማሲ፣ ለካፌ፣ ለባንክ ትልልቅ እቃዎችን ይዘው ለሚሸጡ ለችርቻሮም ለጅምላም በደንብ መሆን የሚችል ነው።
ስለዚህ ሁሉም ሰው ባይዘው ተክለ ሃይማኖት መርካቶ ማለት ከ30 ሺህ በላይ ግብይት የሚፈጸምበት ትልቅ ትራንዛክሽን የሚካሄድበት ቦታ ነው። ከ100 ሺህ በላይ ጎብኚዎች ያለበት ነው። የፓርኪንግ እጥረት ነው የነበረው። ከስር 2 ቤዝመንት ተሰራረ፣ ግን በቂ ፓርኪንግ አለ። ስለዚህ ያንን ታሳቢ ስለሆነ አሁን ያስገድዳል። ሲጀመር እዛ አካባቢ ቦታ የምትወስድ ከሆነና ቦታ የምትሰራ ከሆነ መጀመሪያ ፓርኪንግ ኤሪያ የምትጠይቀው። ስለዚህ ያም ነገር ስላለ በቂ ፓርኪንግ ይኖረዋል። ስለዚህ ሁሉም ሰው ዘና ብሎ ንግዱን ማቀላጠፍ ይችላል። ኢቭን አሁን ሁሉም ነገር ይሄ ስራ ሲኒማ ራስ መርካቶ ምናምን ይፈርሳል። አሁን ቴሌቪዥን ወይ በማስታወቂያ ወይ ደግሞ በቴሌቪዥን ሲነገር ሰምተህ ከሆነ ከ15 ቀን ከ20 ቀን በፊት በማስተር ፕላኑ መሰረት ሪአሬንጅ ይደረጋል። ሶ ሴትል የሆነ ማርኬቲንግ ይዘህ ትቀርባለህ። አንተ እዚህ ጋር አድቫንቴጁን የማርኬቲንግ የሚመጣን ማለት ነው ይዘው ትቀርባለህ። ለምን ኦልሬዲ ያለቀ ነው፣ ሴትል አድርገሃል። ሶ እነዛው በሚተረማመሱበት ሰዓት አንተ አድቫንቴጅን ይዘህ ለማከራየትም ለመስራትም አትርፎ ለመሸጥም ቆንጆ ነው። ምን ወደድኩኝ መሰለህ ስለ ገበያ ማዕከል ሲወራ ገበያ ማዕከል እናደርግ ተብሎ ፍሎሩ ይበዛል። ደግሞ አንተም እንደገዢ ስታስበው 11ኛ ፍሎር ድረስ ለግብይት አትሄድም አይደል? ስለዚህ እንደው ከፍሎር ዋይዝ ስንት ፍሎር ነው ያለው ምናምን የሚለው ለተመልካች እኔ ስለወደድኩት ነው ወጣ ሐሳቡ። G+5 ነው። 2 ቤዝመንት አለው ወደታች። 5ኛ ፍሎር እንዳልኩ ሙሉ በሙሉ ለኦፊስ እና ለስቶር ነው የሚሸጥ። ለሌላ ነገር አንሸጥም። ስናስፈርም ራሱ ያንን ያደረግንበት ምክንያት እናውቀዋለን ችግሩን እዛ አካባቢ ባይዘው ያጥንተናል። ትልቅ ሞጁል አለ፣ እየደወሉ ፎርዋርድ ማድረግ ይችላሉ። ከማርኬቲንግ አንፃር ከሁሉ ነገር አንፃር በካሬ ስንት እንደሚከራይ ሁሉ ነገር እኛ ማርኬቲንጎች አሉ አጥንተው ቁጭ ያደርጉልናል። ያንን በቮሊዩም መልክ አስቀምጠነዋል። መላክ ነው በደንብ ሪያሊቲ የሆነ እየተዞረ እየተንኳኳ ነው ሰርቬይ የተሰራውና እኛም ከፍለንበታል። ስለዚህ ደንበኞች በቀላሉ እዛ ላይ አይተው ማወቅ ይችላሉ። የዛሬ 2 ዓመት ነው ያስተላለፈው ገና ቦታውን ብንቀበል በምንደራደርበት ሰዓት ማለት ነው። ስለዚህ ያንን አይተው አሁን ያለውን አመታት በደንብ ዲሳይድ ማድረግ ይጠቅማቸዋል። ለምን ተለፍቶበት ነው፣ ታንጀብል የሆነ ነገር ነው። ማንንም ሰው ቢጠይቁ ፓራራሊ እሱን ነው የሚሏቸውና አሁን ግን ያው ከ2 ዓመት በኋላ ያለው ነገር የብር ቫልዩም ራሱ ዲቫሉት አድርጓል፣ ተለያይቷል። ስለዚህ በዛ ተነስተው ግን አትሊስት ሚኒመም ብለው መጀመር ይችላሉ። ስለዚህ ያንንም እንልካለን። G+5 ነው። 5ኛ ፍሎር ስቶር እጥረት ቢሮ እጥረት እንዳለ እናውቃለን። አሁን መርካቶ ላይ ስትገባ የግራውንዱና የ2ኛ የ3ኛ ፍሎር በየሰማይና የምድር ዲፈረንስ አለ። ወደ ተክለ ሃይማኖት ስትመጣ ግን ጋራድ ህንፃን ጨምረህ የተከራየው ከ1ኛ እስከ 4ኛ ፍሎር ወይም ከግራውንድ እስከ 4ኛ ፍሎር ያለው የብር ዲፈረንስ የኪራይ ዲፈረንስ በጣም ትንሽ ብር ነው። በጣም ነው የሚፈልገው እዛ አካባቢ ቦታ። ሁሉም ሰው ቢሮ ሊከፍት ሲያስብ ነው፣ መጋዘን ሲያስብ ሁሉን ነገር ውድ ነው። አይገርምም? እዛው እና እዛው ሆኖ ማለት ነው። እና መጠየቅ ይችላሉ ከኔ በላይ ደግሞ እኔ ሪያሊቲ ነው የማወራው እዚህ ላይ። ስለዚህ እንትን ያለንም ስላለ ሞጁ እንትን ይሄ ቮሊዩም ስላዘጋጀ እሱንም ደግሞ አይተው በደንብ መረዳት ይችላሉና እንዳልኩ ይሄ G+5 ነው። እስከ 4 ግን የተለያየ ፐርፐዝ የሚውሉ በፈለጉት አይነት መስራት እንዲችሉ ነው መልእክቴ። ማስተላለፍ እንፈልገው ይጠቀሙበት ነው። አመሰግናለሁ። ቴንኪው በጣም እኛ ወደ ፍርሚያው እንሄዳለን። ተመልካቾችን ግን እዚህ ጋር እንሰናበታችኋለን። የኔ ውድ ቤተሰቦች አብራችሁን ስለነበራችሁ ከልብ አመሰግናለሁ ማለት እፈልጋለሁ። እነዚህን ስልኮች እንግዲህ ከዚህ ሰዓት ጀምሮ እየተጠቀማችሁበት በእነዚህ ስልኮች እየደወላችሁ አግኟቸው ለማለት እወዳለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ።